Flood predicted by Ebo Noah did not come as expected, which angered the thousands of believers who had gathered there to await its arrival. Ebo Noah had claimed that God warned him of a global flood and said only those who joined him would be saved. In preparation, he announced that he had built 8 large wooden arks. ሁልጊዜም ትንግርት የማይጠፋባት ምድር አፍሪካ የጥንታዊ ጥበብ መገኛ የማያልቅ ተስፋና ጥንታዊ መንፈሳዊነት ያለባት ምድር ከአባይ ወንዝ ዳርቻ እስከ ቪክቶሪያ ፏፏቴ ይቺ አህጉር በታምራትና በእምነት የተሞላች ናት። ነገር ግን በዚህች ውብ ምድር ላይ ተስፋን ወደ ፍርሃት፣ እምነትን ደግሞ ወደ ንግድ የሚቀይሩ እንግዳ ክስተቶችም ይፈጠራሉ። በአሁኑ ሰዓት መላው አፍሪካንና ማህበራዊ ሚዲያን እያነጋገረ ያለው ታሪክ ደግሞ ከጋና የባህር ዳርቻዎች ይነሳል። ይህም ራሱን የዘመኑ ኖህ አድርጎ የሰየመውና በሺዎች የሚቆጠሩ ሰዎችን ሕይወት ያናወጠው የኢቦ ኖህ አስገራሚና ድንቅ ታሪክ ነው። ሁሉንም ነገር እንደሸጣችሁ አስቡ። ቤታችሁን፣ መሬታችሁን እና ሙሉ ሕይወታችሁን ትታችሁ ለቤተሰቦቻችሁ የመጨረሻ ሰላምታ ሰጥታችሁ ከላይቤሪያ እስከ ጋና በሺዎች የሚቆጠሩ ኪሎሜትሮችን ተጉዛችኋል። በጋና አልሚና አቧራማ በረሃ መንገድ ላይ ሻንጣ ተደግፋችሁ ሰማዩን በጭንቀት እያያችሁ ነው። ለምን? ምክንያቱም ዛሬ ዓለም ተጠፋለች ተብሎ ተነግሯችኋል። ይሁን እንጂ ሰዓታት አለፉ፣ ቀኑ መሸ። ነገር ግን ከሰማይ የሚወርድ የጥፋት ውሃ ቀርቶ አንዲት ጠብታ ዝናብ እንኳን አልታየች። የሚታየው በጠራራ የምታበራው ፀሐይና የተከታዮቹ የድንጋጤ ፊት ነው። ይህ ዓለምን ያታለለው በሺዎች የሚቆጠሩ ሰዎችን ሜዳ ላይ ያስቀረው ኢቦ ኖህ ነው። ኢቦ ኖህ ወይም ቀደም ሲል ራሱን ኢቦ ጂሰስ እያለ ይጠራ የነበረው ይህ የ35 ዓመት ጋናዊ ወጣት ላለፉት ወራት በማህበራዊ ሚዲያ ዓለምን ሲያናውጥ ነበር። ሁሌም ቡናማ የከረጢት ጨርቅ ለብሶ ራሱን እንደ ዓለም አዳኝ እና ትሁት ሰው በማቅረብ አምላክ ነግሮኛል፣ በታኅሳስ 25 ዓለም በውሃ ትጠፋለች፣ ዝናቡም ለ3 ዓመታት አይቆምም የሚል አስፈሪ ማስጠንቀቂያ አስተላለፈ። ይህም ተከትሎ ከመጽሐፍ ቅዱሱ ኖህ ጋር ራሱን በማመሳሰል ከአደጋው መዳን የሚፈልጉ ብቻ የሚገቡበት 10 የእንጨት መርከቦች ወይም አርክስ መስራት ጀመረ። የቲክቶክ እና ኢንስታግራም ተከታዮቹ ቁጥር በሚሊዮን ሲያድግ መልእክቱ ድንበር ተሻግሮ የምዕራብ አፍሪካ ሀገራትን አዳረሰ። ፍርሃት ንግድ በሆነበት በዚህ ዘመን የኢቦ ኖህ ማስጠንቀቂያ ለብዙዎች ቀልድ አልነበረም። ከኬንያ፣ ከቶጎ፣ ከላይቤሪያ ሳይቀር ሰዎች ንብረታቸውን እየሸጡ ስራቸውን እየለቀቁና ትዳራቸውን እየፈቱ ወደ ጋና መጉረፍን ያዙ። ለመዳን ሲሉ ገንዘብ እየከፈሉ በእነዚያ ከእንጨት በተሰሩና ለባህር ብቁ በሆናቸው ባልተረጋገጡ መርከቦች ላይ ቦታ ያዙ። በተለይም አንድ ላይቤሪያዊ ዓለም ልትሰፋ ስለሆነ ንብረት አያስፈልገኝም ብሎ ሁሉንም ነገር ሸጦ ወደ ጋና ሲመጣ የነበረው እምነት ምን ያህል ጠንካራ እንደነበር ያሳያል። የሃይማኖት አባቶች አምላክ ዓለምን በውሃ አላጠፋም ብሎ ቃል ኪዳን ገብቷል እያሉ ሲከራከሩ፣ ኢቦ ግን ለእኔ የተሰጠኝ አዲስ ኪዳን ነው በማለት ተከታዮችን ማሳመኑን ቀጠለ። ታኅሳስ 25 ቀን ደረሰ። 2025 የተጠበቀው ቀን በጋና አልሚና የባህር ዳርቻ ላይ የሰዎቹ ሕዝብ እንዲህ ነው ተብሎ የሚገለጽ አይደለም። ከሰማይ የሚጠብቁት ነገር እንዳለ አሻቅበው ይመለከታሉ። በሰማይ ላይ ግን የጥፋት ውሃን የሚያወርድ የዳመና ምልክት ቀርቶ ጭጋግ እንኳን አይታይም። ሰማዩ ንጽህናውን የጠበቀ ሆኖ ሰማያዊ ሆኖ እንዳለ አለ። በሰዎች ልብ ውስጥ ግን ጥቁር የጭንቀት ዳመና ማጥላት ጀመረ። ዝናቡ አልመጣም፣ ምድርም አልተናወጠችም። የኢቦ ኖህ መርከቦችም በደረቅ ምድር ላይ እንዳሉ ቆመው ቀሩ። ይህ ሰዓት በሺዎች ለሚቆጠሩ ሰዎች የዓለም መጨረሻ ሳይሆን የተስፋቸው መጨረሻና የክህደት መጀመሪያ ነበር። ዝናቡ ባለመምጣቱ የተፈጠረው ጸጥታ ከጉድጓድ በላይ የሚያስፈራ ሆነ። ተከታዮቹ እርስ በርሳቸው መተያየት ጀመሩ። አንዳንዶች በጸሎት ተንበርክከው እባክህ ጌታዬ ሆይ ዝናቡን አውርደው እያሉ ይጮሁ ነበር። ምክንያቱም ዝናቡ አለመምጣቱ ለነሱ መትረፍ ሳይሆን ሁሉንም ነገር አጥተው ሜዳ ላይ መቅረታቸውን የሚያበስር ነበር። ወደ ቤቴ እንዴት እመለሳለሁ? ቤቴን እኮ ሸጬዋለሁ የሚሉ ዋይታዎች በባህር ዳርቻው መሰማት ጀመሩ። ያ የገነቡት የውሸት ዓለም በፀሐይ ጮራ ስር እየቀለጠ ሲሄድ በሕዝቡ መካከል ከፍተኛ ውጥረትና ቁጣ መንገስ ጀመረ። በዚህ የውጥረት ሰዓት ኢቦ ኖህ በቪዲዮ ብቅ አለ። ነገር ግን ንግግሩ የይቅርታ ሳይሆን ይበልጥ የሚያበሳጭ ማስተካከያ ነበር። አምላክ ለአፍሪካ ምህረት አደረገ ሲል ጀመረ። ብዙዎች ንስሐ ስለገቡና በመርከቦቹ ውስጥ ያለው ቦታ ለሁላችንም ስለማይበቃ አምላክ ተጨማሪ መርከቦችን እንድንሰራ የጊዜ ገደቡን አራዝሞልናል የሚል አስገራሚ ምክንያትን አቀረበ። ይህ ንግግር በደረቅ ምድር ላይ ላሉ
ለቀሩትና ንብረታቸውን ለሸጡት ምስኪኖች እንደ መሳለቂያ ነበር። እምነታቸው በጥርጣሬ መተካት ጀመረ። ተጨማሪ መርከብ ለምን መስራት አስፈለገ? ሌላ ስንት ገንዘብ እንድንከፍል ይፈልጋል? የሚለው ጥያቄ በአየር ላይ ተንሳፈፈ። ይሁን እንጂ የታሪኩ እውነተኛ አስከፊ ገጽታ የተገለጸው የዚያን ዕለት ምሽት ነበር። ተከታዮቹ በባህር ዳርቻው አቧራ ላይ ተኝተው አምላካቸውን በሚማጸኑበት ሰዓት፣ ኢቦኖ ግን በጋና ትልቁ የሙዚቃ ኮንሰርት ራፐር ሆሊክ ላይ እነ ቪአይፒ እንግዳ ታየ። ከከረጢት ጨርቁ ውስጥ ወጥቶ በዘመናዊ ልብስ አጊጦ በሺዎች የሚቆጠሩ ወጣቶች ፊት መድረክ ላይ ቆሞ ሲቀልድ ታየ። በዚያው ምሽት ደግሞ በቅርቡ በገዛው አዲስና ውድ መርሴዲስ ቤንዝ መኪና ውስጥ ሆኖ ቪዲዮ እየቀረጸ ለተከታዮቹ ሰላም ሲል የታየበት አጋጣሚ ጉዳዩን ከትንቢት ይልቅ ወደ የታቀደ የንግድ ሥራ የተቀየረ መሆኑን አረጋገጠ። አሁን ላይ ሁኔታው ወደ ሰብአዊ ቀውስ ተቀይሯል። ብዙዎች ወደ ሀገራቸው የሚመለሱበት የትራንስፖርት ገንዘብ እንኳን የላቸውም። የኢቦኖ መርከቦች አሁን የተስፋ መቁረጥ ምልክት ሆነው በባህር ዳርቻ ላይ ቆመዋል። ይህ ክስተት አፍሪካን ብቻ ሳይሆን መላው ዓለምን ያስደነገጠ ሲሆን የሃይማኖት አባቶች እና መንግስታት በየዋህ ተከታዮች ላይ የሚፈጽሙትን የኢኮኖሚና የስነ ልቦና ብዝበዛ እንዴት መከላከል ይቻላል የሚለውን አሳሳቢ ጥያቄ እንዲያነሱ አስገድዷቸዋል። የጥፋት ውሃም አልመጣም። ነገር ግን የኢቦኖ ውሸት ማዕበል ብዙዎችን አጥለቅልቆ አልፏል። የኢቦኖ ታሪክ ከቀልድና ከማህበራዊ ሚዲያ ወሬ አልፎ ወደ ሕግ ቁጥጥር ስር ደርሷል። የዓለም ትንቢት መጥፋት በህዝብ ዘንድ ከፍተኛ መደናገጥን መፍጠርና በጀመረበት ወቅት የጋና ፖሊስ እንደ አውሮፓውያን አቆጣጠር በ2025 አካባቢ ኢቦኖን በቁጥጥር ስር ለማዋል የተገደደው ግለሰቡ የሚያሰራጨው ዓለም በውሃ ትጠፋለች የሚለው መልእክት በዜጎች ላይ ስነ ልቦናዊ ጫናና የጸጥታ ስጋት እየፈጠረ መሆኑን በመገንዘቡ ነበር። በወቅቱ ፖሊስ ባወጣው መረጃ መሰረት ኢቦኖ የታሰረው የሐሰት መረጃን በማሰራጨትና ህዝባዊ ሽብርንና ድንጋጤ በመፍጠር ነበር። ይህ ወንጀል ግን ቀላል ነበር። ይህ የእስር እርምጃ የተወሰደው በተለይም ንብረታቸውን ሸጠው ወደሱ መርከቦች የሚጎርፉ ሰዎች ቁጥር እየጨመረ በመምጣቱ እና ሁኔታው ከቁጥጥር ውጭ ሊሆን ይችላል የሚል ስጋት በመፈጠሩ ነበር። ይሁን እንጂ ይህ እስር ብዙም ሳይቆይ ወደ ጥያቄና ማስጠንቀቂያ ተቀየሩ። ግለሰቡ ከጥቂት ቀናት በኋላ በዋስ እንዲፈታ ተደርጓል። ከእስር ከተፈታ በኋላ ግን የታየው ሁኔታ የፖሊስን እርምጃ ጥያቄ ውስጥ የሚከት ነበር። ኢቦኖ ከእስር ቤት እንደወጣ ምንም አይነት የጸጸት ስሜት ሲያሳይ ወይም ሲናደድ አልታየም። እስሩን እንደ አንድ ፈተና በመቁጠር በማህበራዊ ሚዲያ ላይ ይበልጥ በንቃት መታየት ጀመረ። የጋና የህግ ባለሙያዎች እንደሚሉት ፖሊስ ግለሰቡን ለረጅም ጊዜ ለማሰር የከበደው ተከታዮቹ ተታለናል ብለው በይፋ ክስ ባለመመስረታቸውና ድርጊቱ በፈቃደኝነት ላይ የተመሰረተ እምነት ተደርጎ በመወሰዱ ነው። ይህም ኢቦኖ ከእስር ከወጣ በኋላ በቅንጡ መኪና እየተንሸራሸረ ታዋቂ የሙዚቃ ኮንሰርቶች ላይ እየታየ ህዝቡን እያበሳጨ መኖሩን መንገድ ፈቅዶለታል። አሁንም ድረስ በጋና ህዝብ ዘንድ ትልቁ መነጋገሪያ ጉዳይ አንድ ግለሰብ በሺዎች የሚቆጠሩ ሰዎችን ህይወት አቃውሶና የሐሰት ተስፋ ሰጥቶ እንዴት በነፃነት ይንቀሳቀሳል የሚለው የፍትህ ጥያቄ ነው። አፍሪካ ትልቅ ሀብት እንዳላት ሁሉ እንደዚህም በቀላሉ የሚታለል ህዝብ እንዳላት ዓለም እንዲያውቅ አድርጓል። ይህ ታሪክ የኢቦኖ ቢሆንም አንዳንድ አፍሪካውያን ግን ዛሬ አፍሪካ አልሰለጠንም የሚባለው ነገር እውነት እንደሆነ አይተናል እያሉ ተናግረዋል። ስለተከታተላችሁን ከልብ እናመሰግናለን። እነዚህ አይነት ወቅታዊ አስደናቂ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናሉን ቤተሰብ ይሁኑ። እናመሰግናለን።